ይሄንን ሐሳብ ለማንሳት ነው። ናው ሲዳማ እንሂድ። ሲዳማ አንሙት በሌንጮ መጽሐፍ ላይ የአዲሱን የሌንጮ መጽሐፍ አግኝተን እዚህ ሀገር እንደ አዲስ አበባ በቀላሉ መጽሐፍቶችን ለማንበብ አዳጋች ነው ለኛ እውነት ለመናገር ስክሪንሾት ነው ብዙ ጊዜ ሰዎች በተለያየ መንገድ ኮፒ ያደረጉ ወይንም መጽሐፍቶቹ እንድናገኝ ለማድረግ ጥረት የሚያደርጉ ሰዎች አሉ እና በዛ መጽሐፍ ላይ አንሙት እንዴት የደቡብ ክልልን መለስ ዜናዊ እንደፈጠረው ያነሳና እንዴት ደቡብ ክልል እንደተፈጠረ እንዴት ካውንተር ባላንስ እንዳደረገ የኦሮሚያን አቅም እና የደቡብ ክልል በፌዴሬሽን ምክር ቤት ይዞት የመጣው አቅም መለስ ኦሮሚያን ቼክ ሊያደርግበት የፈጠረው ኢንስትሩመንት ፖለቲካል ኢንስትሩመንት ተደርጎ እንደተወሰደ በዛ መጽሐፉ ላይ ይጠቅሳል ሌንጮ ኢሚዲየትሊ ኦህዴድ እንደመጣ ደቡብ ክልልን የበተነው በፍጥነት ደቡብ ክልልን ዲስኦርጋናይዝ በማድረግ ዲስኦውን አደረገው በተነው ባለቤት አልባ አደረገው nobody owns the south now አሁን ሳውዙ የፖለቲካ ኃይል አይደለም ካልቸራል ግሩፕ ነው ለኔ ደቡብ ክልል በርካታ ቋንቋዎች የሚነገሩበት ማህበረሰባችን የሚኖርበት አካባቢ ነው እንጂ የፖለቲካ ማህበረሰብ አይደለም አሁን ባለው ሁኔታ ለምን ኦህዴድ ታርጌትድ የሆነ ጥቃት ፈጽሞበታል በትኖታል ከዛ በኋላ ማንን አገኘው በዚህ መበተን ሂደት ውስጥ ሲዳማ ጄኒውን ጥያቄ ነበረው ክልል የመሆን ጥያቄ ራስን በራስ የማስተዳደር ጥያቄ እንደምታውቀው ሲዳማ ለአማራ ፖለቲካ ከዚህ በፊት እንግዲህ በአማራና በሲዳማ ፖለቲካ መካከል የነበረውን ቅራኔ በደንብ በተለያየ መንገድ ስናነሳ ስለነበረ አሁን ላይ ያለው አዲሱ የአማራ ትውልድ ከሲዳማ ወንድሞች ጋር ያለውን ግንኙነት በተለየ መንገድ መቃኘት ይፈልጋል ለዚህም ነው ይሄንን ጉዳይ የምናነሳው እንከታተላለን ምን እየሆነ እንዳለ ሲዳማ ላይ በምን አይነት ፈተና ውስጥ እንዳለ በጣም ጠንካራ ታታሪ ህብረተሰብ አንሙት አምራች የሚባል ማህበረሰብ የነበረ ነው አብይ አህመድ ስልጣን ላይ ከመጣ በኋላ ሲዳማ ያለበት ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ ግን ሊነገር የማይችል ነው የበሬዎቹን ታሪክ ታስታውሳለህ የሶስቱ በሬዎች ታሪክ ሲዳማ ያ ብቻውን የቆመ በሬ እንዲሆን አድርጎታል አብይ አህመድ ዛሬ በተናጠል አገኘሁት የሚለው ሀብቱን ንብረቱን እየተቀራመተው ያለምንም ጩኸት ሲዳማን ማንንም እንዳይደርስለት አድርጎ ሰክሰስፉሊ በሚባል ደረጃ ሲዳማን አንጋሎታል በተለያየ አካባቢ ላይ ይኖር የነበረው የሲዳማ ማህበረሰብ በርካቶች እየተፈናቀሉ እንዳሉ እየተመለከትኩ ነው ያለሁት እጅግ በሚያስደነግጥ መልኩ ባይዘወይ ርዕስና አጀንዳ አርገነው አናውቅም የሚደርሱኝን ፎቶግራፎችና ቪዲዮዎች ማመን አልቻልኩኝም it was like ሩዋንዳ ውስጥ የምትሰማውን ነገር ነው የምትሰማው ቤት ሲቃጠል መንደር ሲቃጠል ሀብት ሲወድም ህብረተሰቡ እየተጫነ በገፍ በመኪና እየተጫነ ሲያመልጥ ነው የምትመለከተው የምሬን ነው ማለት ጊኒ ውስጥ ላይቤሪያ ኦር ሴራሊዮን አይደለም የማወራው ጌዲዮ ላይ የደረሰው ነገር አንዳች ሳትቀር አንዳች ሳትቀነስ ሲዳማ ላይ የደረሰች ነው ያለችው ኦህዴድ ለዘመናት አብሮ የሚኖሩትን የኦሮሞና የሲዳማ ህዝቦች በአርሲ በኩል በጉጂም በኩል በሌሎችም አካባቢ ላይ ያለውን የሲዳማ ህዝብ ኦህዴድ በተለየ መንገድ ህብረተሰቡ አብሮ ሊኖር በማይችልበት መንገድ ከፍተኛ ውድመት ከፍተኛ ጥፋት እየፈጸመ ነው ያለው ትናንት ከ1.7 ሚሊዮን በላይ የጌዲዮ ተወላጆችን ያፈናቀለ ኒርሊ ወደ ሚሊዮን 1.7 አይደለም ወደ
አይ ቲንክ ከ700,000 እስከ 1 ሚሊዮን የሚገመት የጌዲዮ ተወላጅ ሲዳማ ምንድነው እየሆነ ያለው? አንሙት ማህበረሰቡ በሚኖርባቸው ያለማቸው በጣም ፕሮዳክቲቭ ሶሳይቲ ነው ባይዘው ጥናት ሰርቼበታለሁ እኔ ላንድ ማኔጅመንቱን ኮንዘርቬሽኑን ብትመለከት ከተፈጥሮ ጋር ያለው ግንኙነት አምራችነቱ ሃይሊ ኢፌክቲቭ and productive society እንዳለ ንብረቱን ካሽ ክሮፕ ላይ ኢንቨስት የሚያደርገው ያንን ሁሉ ነገሩን እየነጠቀበት ነው ከቦት ኢንክሌቭ ውስጥ ከቶት ከቦት ኦኬ ያንን እንግዲህ በተወሰነ መንገድ የትግል ታሪክ ያለው ማህበረሰብ ነው ጠንካራ ለሂቃን ያሉት ማህበረሰብ ነው አንሞት ባለሀብቶችን የፈጠረ ማህበረሰብ ከደቡብ ክልል ቻሌንጅ ሊሆን ይችላል ብሎ የሚያስበው ሲዳማን ነው ሌሎቹን ኃይሎች ወላይታን ምን እንዳደረገ ሌሎቹን ኃይሎች ምን ያደረገ እንዳለ እየተመለከትን ያለ ነው አሁን የምንሰማው ነገር ሲዳማ ክልል ላይ በቀደም እንግዲህ ሰሞኑን የተወሰነውን የፍርድ ቤት ውሳኔ ትንሽ ከሪፖርተር ላይ ያገኘነውን ዜና ምናልባት ቴክኒሻናችን ልታሰማን ትችላለ ዜናው የሪፖርተር ነው ግን እዛ ላይ የተሰራ ዘገባ ነው የክልሉ ጸጥታ መዋቅር ነው አንሙት ሌላ ደረጃጀት ልታዋልዱ ሞክራቸዋል ተብሎ የትጥቅ ትግል ለማድረግ አስባቸዋል ተብሎ ያ በ10 አመት ጽኑ እስራት እንዲቀጣ ፍርድ ቤቱ እንደወሰነበት እየሰማን ያለ ነው ሲዳማን ወደ ትጥቅ ትግል የሚያስገባው ጉዳይ ምንድነው የሚል ጥያቄ እንድንጠይቅ ያደርገናል ማለት ነው ኦህዴድ ዲሞክራሲያዊ በሆነ መንገድ የክልል ጥያቄውና ራስን በራስ ማስተዳደር ጥያቄውን የሲዳማን መልሻለው ካለ በኋላ በዚህ ልክ ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ እንዴት ሲዳማ ላይ ሊፈጠር ቻለ የሚለውን ነገር ስታነሳና የክልሉ የጸጥታ መዋቅር ኃላፊዎች ትልልቅ ቦታ ላይ የነበሩ ሰዎች እንግዲህ የትጥቅ ድርጅት የታጠቀ ኃይል እና የትጥቅ ትግል ጀምሮ ሞክራቸዋል ተብሎ በፍርድ ቤት እስኪፈረድባቸው ድረስ ያደረሰው ጉዳይ ምንድነው የሚለውን ስትመለከት ጉዳዩ ምን ያህል ክልሉ ያለበትን አሳሳቢ ሁኔታ እንድንረዳ የሚያደርግ ይመስለኛል አንሙት አንተም ልትጨምርበት በዚህ ጉዳይ ላይ ሐሳብ ልትሰጥ ይችላል ልክ ነው የላክልኝን ዜናም ሰምቻለሁኝ አይ ቲንክ አየህ ሲዳማ ላይ ቅራኔዎች ረጅም ጊዜ እንግዲህ የሲዳማ አርነት ንቅናቄ የሚባል ገና በፊት በደርግ ጊዜ ጀምሮ ሲአን የሚባል ንቅናቄ እንደነበረ እናውቃለን ከዛ በኋላ ክልል መሆን አለብን የሚል ትግልም ሲደረግ እናውቃለን የሚያንጎላች ማህበረሰብ እንዳልሆነ መረዳት ትችላለህ ዝም ብሎ በደልን ተሸክሞ የሚቀመጥ ፓሲቭ ማህበረሰብ አይደለም በደርግ ጊዜ የሲዳማ አርነት ንቅናቄን ፈጥሮ ሲታገል ነበር ኋላ ላይ የክልልነት ጥያቄ ይዞ መጣ ምንም እንኳን ውጤቱ አሉታዊ ቢሆንም ወይም የጠበቀው ፕሮስፔሪቲ የጠበቀው እርካታ ባይመጣም ትግል ግን የሚያደርግ ማህበረሰብ ያንን ማህበረሰብ ነሽፈራው ሽጉጤ እና ደሴ ዳልኬ ምናምን የሚባሉ ሰዎችን በመሾም እጁን አግሩን አስሮ ለማስቀመጥ ተሞክሯል በቃ ክልልነት ጥያቄያችሁ ተመልሷል አፋችሁን ዝጉ ነው አሁን አጎራባች ወረዳዎች ላይ ተጠቅሰው እንደነበረው እኔ ቆይልኝ ችግርን የመፍታት ሳይሆን ባለፈው አንድ ጽሁፍ አንብበናል አይደል ኢንሴኩሪቲ የደህንነት የሰላም እጦት ያገዛዝ ዘይቤ ተደርጓል በዚህ አገዛዝ ነው ኢንሴኩሪቲ የገቨርነንስ ፌይለር አይደለም አሁን በዚህ ሀገር ኢንሴኩሪቲ ዌይ ኦፍ ገቨርነንስ ነው ብለን አንስተናል አሁን ባለፈው ሁለቱ ክልሎች አዋሳኝ አካባቢዎች ላይ መንደሮች ተቃጥለዋል ግጭቶች ነበሩ ሰዎች ሞተዋል ብዙ ነገር ተብሏል የኦፒኒየን ሊደርስ እንደዚህ የተገደሉ ነበሩ ለዚያ ዘላቂ መፍትሄ ሰላም ለመፍጠር አይደለም የተሰራው የማያቋርጥ ፍላጎት ስለሆነ ያለው የታጠቀ ቡድን ስለሚላክ ኦኬ የታጠቀ ቡድን በደብዳቤም ስለሚላክ አሁን ባለፈው ሳምንት ጀምሮ ተመሳሳይ ከምስራቅ ጉጂ ዞን እና የምስራቅ ሲዳማ ዞን አካባቢዎች ላይ ከፍተኛ ግጭት ተነስቷል በዚህ ቢያንስ ከ10 ሰው በላይ ተገድሏል
በርካቶች ቆስለዋል፣ በሺዎች ተፈናቅለዋል። ይሄው አዲስ ስታንዳርድም ይዞት የወጣውን ያነበብኩት ነው። ትምህርት ቤት ተቃጥሏል፣ ሰብል ወድሟል። ሰብል ማውደም፣ ትምህርት ቤት ማቃጠል፣ የዜጎች ግድያ ተገቢ የሚዲያ ሽፋን እንኳን የማያገኝ በቃና እኛ ሰሜን ላይ የሰሜኑን ኃይል ስለገጠመን ዝም በሉን የሚል ያገዛዙ ይሄ የሪዳክሽኒስት አፕሮች በጣም ነገርን የማሳነስ አፕሮች እየተከተለን ያለው ሊደበቅ በማይችል ደረጃ ወጣቶች ምን እየተደረጉ ነው ያሉት? የሲዳማ ወጣት፣ ደቡብ ላይ ያለው ወጣት የክልሉ መበተን ብቻ አይደለም፣ ወጣቱ ጥይት ማብረጃ ነው የሚደረገው። መከላከያ በዋነኛነት የሰው ኃይል ምንጩን ያንን የደቡብ ወጣት አድርጎታል። የሲዳማ ክልል በተለይ የኢንዱስትሪ ፋብሪካዎችን በማቋቋም የስራ ዕድል ፈጥሮ ወጣቱን ወደ ራሱ ህይወት ውስጥ እንዲገባ የማድረግ የአንድ ሰሞን አጀንዳዎች ተዘለው ተትተው አሁን ለጦርነት የሚሰለፍ ወጣት ምንጭ ተደርጓል። ጋሞዎች በተመሳሳይ አርባ ምንጭና አካባቢ ላይ ምን እያሉ እንደሆነ የምታውቀው ነው። ጉራጌ በተመሳሳይ አዋሳኝ ወረዳዎችና ቀበሌዎች ላይ ምን እያለ እንደሆነ የምታውቀው ነው። ደኢህዴን የሚባለውን ያንን የቀድሞ ስብስብ ግን በነገር ላይ ይሄንን የብርሃኑ አዴሎ መስሪያ ቤት ኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት አያወጣም። ለምን? ሙሉ ደኢህዴን ለብልጽግና ለኦህዴድ ገብሯል። ስልጣን፣ ቤት፣ መኪና አላችሁ ዝም በሉ። ይሄንን ለዘመናት ኢትዮጵያን የያዘ የሰሜን ኃይል እየታገልን ነው ዝም በል ተብሏል። መሬት ላይ ይሆን ያለው ግን ይሄ ነው የምናወራው ነው። ትምህርት ቤት የሚቃጠልበት፣ የሰብል የሚቃጠልበት፣ ንጹሃን የሚጨፈጨፉበት፣ በሺዎች የሚቆጠር ህዝብ የሚፈናቀልበት ሆኗል። ወደ ትግል የሚያስገባው ምንድነው? እናንተ ገሌ የምትባል ከንቲባ ገሌ የምትባል እንትን የነበርክ እነ ቶክቻውም እኮ አንድ ሰሞን ሲያነሱት የነበረውን የክልሉን እኮ ሁኔታ እናስታውሳለን። አንድ ሰሞን ትልቅ አጀንዳ ነው የነበረው። እኔ እንደዚህ የማያንጎላጅ ለመብቱ የሚታገል ህዝብ መሆኑ ትልቅ ነገር ነው። ይሄንን ግን በማፈን በስናይፐር ማስቆም አይቻልም። የትጥቅ ትግል ታስቡ ነበር። አሁን እኮ ምን አድርጋችኋል? አደራጅታችኋል ወይ? ወጣቶች መልመለዋል ወይ? ያሰልጥነዋል ወይ? ያሰማርተዋል ወይ? ምናምን አድርገዋል ወይ? እሱን አናቅም፣ ዝርዝር የፍርድ ቤት ጉዳይ ስለሆነ። ነገር ግን እዚህ ውስጥ የከተታቸው ምንድነው? ሆኖ ከሆነ መገፋት አለ ማለት ነው። ከተማችንን አጣን። አንድ ሰው የጻፈው ጽሁፍ ነበር አንድ ወቅት ላይ ሳነብ፣ እኛ ክልል ስንሆን በደስታ አይደለም፣ ቁጥሮቹን እርግጠኛ አይደለሁም፣ ይሄን ያክል ከብት አርደን ፍሪዳ ጥለን ደስታችንን ገልጠን ነበር። አሁን ግን ሰው ጠፋ። ክልላችን ላይ ሐዋሳ ላይ ሰው ጠፋ። ያ የናፈቅነው ፍሪዳ ጥለን የተደሰትንበት ክልልነት ጥያቄ ውጤቱ ተቃራኒ ሆነ። ለካ ሰው ነበረ ከተማ ማለት። ኮንፈረንስ የሚካሄድበት፣ ስብሰባ የሚካሄድበት፣ ቱሪስት የሚሄድበት ምናምን የሚካሄድበት የነበረ የክልል መቀመጫም ስለነበረ ከዚያ የሚመነጭ የኢኮኖሚ አቅም የደቡብ ወጣት በአመዛኝ ከሁሉም ዞኖችና ወረዳዎች የተሰባሰበ ያቅሙን ያክል አገልግሎት የሚያገኝበት ሐዋሳ ኢንዱስትሪ ፓርክ፣ ይርጋለም ኢንዱስትሪ ፓርክ የገባም የተወሰነ ስራ ያገኝ የነበረበት ነው። ሐዋሳ ውስጥ የነበሩ የውጭ ኩባንያዎች ትላልቆቹ ኩባንያዎች ሳይቀሩ ፋብሪካቸውን እየነቀሉ ኬንያና ሌላ ሀገር የሄዱበት በዚያውም ወጣቶች ስራቸውን የተነጠቁበት ሁኔታ ተፈጥሯል። ስለሆነም ወጣቶቹ ደግሞ በመሃል ሀገር መጥተው ስራ እንዳይሰሩ አዲስ አበባ ላይ አዳነች ምስተራ ይታወቃል። አዲስ አበባ ውስጥ የሞተር አገልግሎት ይሰሩ የነበሩ የደቡብ ወጣቶችን በሙሉ በአንድ ሌሊት ነው ታከለ ኡማ ነቅሎ ያባረራቸው። ወንጀል እየሰራችሁ ነው ብሎ እስቲ ቆይ ህጋዊ ላድርጋችሁ የተመዘገባችሁ ሁኑ ምናምን አይደለም አቆሙ ነው የተባለው። ስለዚህ ይሄ ወጣት ለምንድን ነው የተፈለገው? ለጦርነት ነው የተፈለገው። እየተመለመለ አማራ ተልኮ ዛይ ማረካል ይገደላል። ትግራይ የሰሜኑ ጦርነት ወቅት ላይ ተማገደ። አሁንም ይሄ አገዛዝ በገባባቸው ጦርነቶች በሙሉ ይማገዳል። ይሄ አገዛዝ እያለማቸው ላሉ ጦርነቶች ሁሉ የማያቋርጥ የወጣት ምንጭ ሆኖ እየተወሰደ ነው።
ወደ ትግል ቢገባ እምቢ ቢል እኛ የኩሽ ምናምን ምክንያቱም ይቀርብ ትርክታል እንደምታውቀው ለአንዳንዱ ኩሽ ነን ይባላል ለአንዳንዱ የሰሜን ደቡብ ናሬቲቭ ይቀርብለታል ለአንዳንዱ የኩሽና ሴም ምናምን ሴሜቲክ ናሬቲቭ ይቀርብለታል ለአንዳንዶቹ ሃይማኖትም አለ አብረን እንጸልይም አለበት የማይቀርብ ማታለያ ለእያንዳንዱ ሴፓሬትሊ የሚቀርብ ትርክት አለ ስለዚህ ሁሉም በደሉን አፍኖ ወላይታውም ሲዳማውም ጉራጌውም እየተፈጸመበት ጌዲዮ ማን ይናገራል አሁን ጌዲዮ እንዲሆንኩ ብሎ አይቻልም አሁን ምን ላይ ነው ምንም የደቡብ ልሂቅስ ምን ላይ ነው እንደው ፖለቲካሊ ትንሽ በኢህአዲግ ዘመን ነቃ ለፖለቲካ ኤክስፖዝድ ሆነ የምትለው ልሂቅስ የት ነው ያለው አርፈ ተቀመጥ ተብሎ ኮኦፕት ተደርጎ ቤት መኪና ተሰጥቶት ሙሉ ለሙሉ ነው ምነግር የኦህዴድ ስራ አስፈጻሚ የነበረ አካል በሙሉ ገብሮ ቁጭ ብሏል መናገር መተንፈስም አይችልም ያቺ ቤትና መኪናው እንዳትነጠቅ አርፎ ቁጭ ብሏል እነ ሽፈራው ሽጉጤ እነ ሽፈራው ተክለ ማርያም በሙሉ ሹመኛ ነው ተብሎ አርፎ ተቀምጧል እነ መኩሪ ኃይሌ ዋቴበር መኩሪ ኃይሌ ጉራጌ ላይ እናስታውሳለን በኢህአዲግ ጊዜ የዛካው የነበረን አንድ ማህበረሰብ ጥያቄ ለቻሌንጅ ካድ ሲያደርጉ ከነበሩ ሰዎች መካከል ኖ ብሎ ድምጽ ከነበሩ ሰዎች አንደኛው መኩሪ ኃይሌ ነው የነበረው አሁን እሱ ላይ የለም አሁን የጉራጌ ልሂቅ ያለቅሳል ዝምበል ተብሏል አይናገሩም እነ መኩሪያ እኛ ጉራጌዎች ነን ብሎ እነ ብርሃኑ ነጋ አይናገሩም እንኳን ሰሜን ተመታልን ይያሉ ነው ያሉት እንኳን ሰሜን ተሰበረልን ይያሉ ነው ያሉት ስለዚህ ይሄ ቅራኔ ይውል ህብረተሰቡ ግን መከራ ውስጥ ነው ያለው ህዝቡ መተንፈሻ ነው ያጣ ወጣታችን ይውል የደቡብ ፋኖ ተብሎ ሲደራጅ እኮ አንድ ሰሞን እንዴት ተረባርበው ኮኦፕት አድርገው ለመበተን እንደተሰራኩ ልነግር አልችልም ወጣታችን አለቀ ነው ያሉት ወጣታችን ያገዛዙ መሳሪያ ሆነ ጥይት ማብረጃ ሆነ ስራውን ተነጠቀ ከአዲስ አበባ እኮ አታስታውሳለህ መምህር ደምሰውን ኢንተርቪው ስናደርግ ሽሮሜዳ የነበረ የሽመና ስራ ላይ የነበረ የጋሞ ያ ሁሉ ኃይል እኮ አዲስ አበባና ዙሪያው ላይ ከ30 ሺህ ማያንስ ተፈናቅሎ ወጥቷል እኮ ነው ያለው መናገር አይችሉም መርካቶ ላይ ምን እየሆነ ነው ሚዲያው መናገር በማይችልበት ደረጃ ቁጭ ብሏል ለሚዲያ ወጥቶ መናገርም ጥፋትን የሚጨምር ነገር ሆኖባቸው ዝም ብለው ነው ያሉት ከተነገረው ይልቅ ያልተነገረው በደል የትየለሌ ነው ኢትዮጵያ ውስጥ በዚህ አገዛዝ ያልተነገረ እንጂ ያልተፈጸመ ጥፋት የለም ያልተፈጸመ ወንጀል የለም ግን ማን በምን አይነት አግባብ ያቀርበው የሚለው ነው ተዳፍኖ ህዝብ እንዳያውቅ የተደረገው ልልህ ነው ወንድም ማለት ያ ሰው ሰሞኑን እንግዲህ የሰማናቸው በተለይ የሲዳማ ክልል አመራር የነበሩ የቀድሞ አመራሮች የጸጥታ ዘርፍ ኃላፊዎች ተፈርዶባቸዋል እስከ 10 ዓመት ድረስ የሚደርስ ፍርድ ነው የኦህዴድ ፍርድ ነው የኦህዴድ እንግዲህ ዳኛው ኦህዴድ ነው በዳዩም ኦህዴድ ነው ፈራጁም ኦህዴድ ነው ይሄ የሚያሳየን በቀጣይ እንግዲህ በርካታ ክልሎች የጊዜ ጉዳይ ካልሆነ አሁን ሲዳማ ውስጥ ያለውን ቀውስ ካልፈታ ግለሰቦቹ ቀውሱን በተለየ መንገድ ለመፍታት ጥረት ያደረጉትን በማሰር የህዝቡን ቅሬታና የህዝቡን ስቃይ ማስቆም ይቻል አይደለም በቅርብ ቀን እንደዚሁ በርካታ ደቡብ ክልል የተደራጀ ንቅናቄ የሚያደርጉ በርካታ ኃይሎች አይ ቲንክ ወደ ሚዲያም የሚመጡ ይመስለኛል እንደዛ አይነት እንቅስቃሴዎች እንዳሉ መረጃዎች እየሰማው ነበር የነበረው ለማንኛውም በሲዳማ ላይ ያለው ሁኔታ በጌዲዮ በሌሎች የደቡብ ክልል አካባቢዎች በስፋት ያለ መከራ ወጥቶ መግባት የማይቻልበት ነግዶ መብላት የማይቻልበት መንቀሳቀስ ምርትን ወደ ገበያ መላክ የማይቻልበት ከፍተኛ ጫና ውስጥ እንዳሉ መገንዘብ ያስፈልጋል ህወሓትን በተመለከተ አጀንዳ መድረስ የሰጣን ለመጠየቃለ ከሰዓት አንጻር ላይ ቀርቦ አልቻልኩም ሰዓት ነበረን እሱን እና መሳድ ጳውሎስ በነገራችን ላይ እነ ብልጽግና ጸረ ኢትዮጵያ ኃይሎች በካይሮ ተሰባስበዋል የሚል ክስ አቅርቦ በጣም ከፍተኛ ክስ በተለያየ መንገድ መሳድ ጳውሎስ አጣጥለውታል እኛ ከፈለግነው አካል ጋር እንሰራለን የምንሰራው ደግሞ አንድን ቡድን በሌላ ቡድን ላይ ለማስነሳት
የሀገራችን